አሰላሙ አለይኩም ወራህመቱላሂ ወበረካቱ። የራህማ ዩቲዩብ ተከታታዮቼ ቤተሰብ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? አፍያ ሁላችሁም ሰላም ናችሁ ወይ? እንዴት ነው? ዩቲዩብ እንዴት አርጎ ይዛችኋል? እየሰራችሁ ነው? በሰሞኑ ላይቭ ያልገባሁም ቤት ነኝ እንደምታዩት። ኢድ ሙባረክ ብያለሁ ውዶች፣ ሁላችሁም እንኳን አደረሳችሁ። ተቀበለላሁ ወሚና ወሚንኩም ሳሊሀል አዕማል። ሁላችሁም ኢድ ሙባረክ ብያለሁ። ለሚመጣው አመት ከሚንወደው ቤተሰቦቻችን የምናሳልፍ ሰው አላህ ይበለን። እንዴት ናችሁ? ሁላችሁም ደህና ናችሁ ወይ? ስራ አፍያ ዩቲዩብ እንዴት ተርጉዛችኋል? እየሰራችሁ ነው? አብሽሩ በርቱ። እንግዲህ አላህ አጥንክራችሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ስራ እንዴት ነው? አፍያ ቤተሰብ ሁሉ ሰላም ነው? ከኛ ጋር ደህና ነን አልሐምዱሊላህ ረቢል ዓለሚን። በሰሞኑ ላይ ምናምን አልገባሁም፣ አልተመቸኝም፣ ሸበካም አልነበረኝም እና ያው ቤት ነኝ። በጣም ነው የሚደብረው ስለለመድኩት ማለት ነው። አሁን ኢንሻአላህ ተስተካክሉኛል ሁሉም። ከቻልኩ እገባለሁ፣ ጫጫታ ስላለ አጠገቤ ለዛ ነው ላይፍ አልገባሁም። ካልቻልኩም ኢንሻአላህ 2 ቀን 3 ቀን አርጌ በሳምንቱም አንድ ቪዲዮ ለቃለሁ። እንደተለመደው ላይክ እና ሰብስክራይብ እንዳትረሱ ውድ የኔ ረህማ ቤተሰቦች፣ አመሰግናለሁ። ወላችሁም አላህ ይስጣችሁ፣ እጃችሁ ይባረክ። እናንተም በምትሰሩ ነገር ሁሉ አላህ ትርፋማ አላህ ያርጋችሁ። እንዴት ናችሁ? ደህና ናችሁ? የሚመጣ አመት ደግሞ አላህ በዚህ በተሻለ ሁኔታ ያ ረቢ ከምንወዳቸው ከቤተሰቦቻችን በሰላም እናሳልፈው አላህ ይበለን ያ ረብ ለዓለሚን። እሱ አይሳናውምና እኛው እናስባለን፣ አላህ ነው የሚያሳካው። አላህ ደግሞ ለኛ የሚመጀው እሱ ነው የሚያውቀው። አላህ ያሳካልን፣ ቅርብ አላህ ያርግልን። ከቤተሰቦቻችን አላህ በሰላም አላህ ይጨምረን። ሁላችሁም ሀገር ለመግባት የፈለጋችሁ ውድ ቤተሰቦቼ፣ ውዶቼ፣ እህቶቼ አላህ ያሳካላችሁ። ከሚትወዱት ቤተሰቦች አላህ በሰላም ያገናኛችሁ። እኛንም ያ ረብል ዓለሚን ኢድ ሙባረክ ብያለሁ። ሁላችሁም እንኳን አደረሳችሁ። እኛ ፋብለናል ዛሬ አልሐምዱሊላህ ረብል ዓለሚን። እናመሰግናለን። ይሄን ይመስላል ማለት ነው። ዝምንታችሁ ላይክ እና ሰብስክራይብ ሼር እንዳትረሱ። እናመሰግናችኋለሁ ሁላችሁንም። ለእናንተ ባይጠቅማችሁም ለኔ ይጠቅመኛል ወዶቼ። እንደመጀመሪያችሁ ከጎኔ ሆኖ እንዳትተውኝ። በሰሞኑ ላይቭ ምናምን አልገባሁም፣ ያኔ ሰዓቴን ሊቀንስ ይችላልና ከቻላችሁ ይልኝ እላችኋለሁ። አመሰግናለሁ። አላህ ይስጥልኝ። ያለው ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? ተናፍቃችሁ በጣም ነው የናፍቃችሁ። ስለለመድኩት መሰለኝ ስራ ቦታ ሆኜ ማለት ነው። በጣም ነው እንትን የሚለውና ሳይሳካ ሲቀር ይከፋል። ትናንትም በጣም አስቸግሮኝ ነበር ኔትወርክ ማለት ነው። ኢጃዛ ቤት ብዙ አይሰራም። ያው በስንት መከር ተስተካክሎልኛል አልሐምዱሊላህ። ይሄን ይመስላል ማለት ነው። ሁላችሁንም ከልብ አመሰግናለሁ። ቪዲዮን ስታዩት ላይክ እና ሰብስክራይብ ሼር እንዳትረሱ። አመሰግናለሁ። አላህ ይስጣችሁ ውድ ረህማ ቤተሰቦች። ጀዛኩሙላሁ ኸይረን። የሰው ደስታ የሚያስደስታችሁ አላህ ካላሰባችሁት ርዝቅ አላህ ይረዝቃችሁ። እሱ አይሳናውና አላህ ያስደስታችሁ። ተባረኩ። ጀዛኩሙላሁ ኸይረን ብያለሁ። መልካም ቆይታ። እናመሰግናለን። ሹክረን። ውሎችን እኛ ውላችን ይሄን ይመስላል ማለት ነው። አዲስም ነገር ካለ አመጣለሁ። ብቻ እናንተ አበረታቱኝ እላችኋለሁ። እኛ ኢዳችን ቀን ይሄን ይመስላል አልሐምዱሊላህ። በዚህ ያሳልፈነዋል። አላህ ይባረክ ፊና። እንኳን ደስ አላችሁ ብያለሁ ሁላችሁም።